ጣዕሙ ሽታው ለየት ያለ ጊዜያቸውንም የማይሻማ ጥቅል ጎመን እንዴት ያለ እንጀራ መመገብ እንደምንችል ነው የማካፍላችሁ። ካሁን በፊት እንግዲህ በጎመንና በቆስጣ ነበር የሰራሁት። የዛሬው ደግሞ ለየት ይላል። ቪዲዮውን እስከ መጨረሻው ተመልከቱ፣ ትወዱታላችሁ። ቀደም ብላችሁ ጥቅል ጎመኑን ያው በዚህ መልኩ የመሃሉን ታውጡለታላችሁ ማለት ነው። ከዛ በኋላ አንዳንዱን ያው በዚህ መልኩ ማውጣት ይቻላል። ነገር ግን በፈላው ውሃ ውስጥ ታረጉትና በዚህ መልኩ ከዛ በቀዳዳው የፈላ ውሃ ታረጉበታላችሁ። ከደቂቃ በኋላ እንግዲህ በዚህ መልኩ ቅጠሉ አንዳንዱን ማውጣት ይቻላል ማለት ራሱ ያው ይለያያል። እንደምታዩት እንግዲህ ያው እስከ መጨረሻ ድረስ ነው እኔ ያወጣሁትኝ በዚህ መልኩ። በጣም ነው የምትወዱት፣ ተበልቶ አይጠገብም ማለት በጣም አሰራሩም ቀላል ነው። ከዛ ለ20 ደቂቃ ያክል ሩዛችሁን አጥባችሁ ከዘፈዘፋችሁ በኋላ በዚህ መልኩ ታደርጉታላችሁ። ሩዙ የተጠቀምኩት ሁሉንም በጽሁፍ አስቀምጬላችኋለሁ። ቲማቲምና ሽንኩርት ነው የሚያስፈልጋችሁ። ከዛ ቅመማ ቅመም ቤታችሁ ውስጥ ያለው ጨው፣ ከዛ ዘይት የምትፈልጉትን ያክል መጠናችሁ ማድረግ ነው የሚጠበቅባችሁ። ከዛ ስጋ ካላችሁ ነው፣ ስጋ ከሌላችሁ የግድ አይደለም፣ ያለ ስጋ መስራት ይቻላል ማለት ነው። የምትፈልጉትን ያክል ስጋ ታደርጉበታላችሁ። እኔ ካሁን በፊት ያለ ስጋ ነው የሰራሁት። ከዛ የመሃሉን ግን ስሩን ማውጣት ይጠበቅባችኋል። ስሩ ካልወጣ ይጠቀልላችሁ። ከዛ እንደምትፈልጉት መጠን እንግዲህ እየመጠናችሁ ሩዙን ታደርጉና መጠቅለል ነው የሚጠበቅባችሁ። በጣም ቀላል ጊዜያችሁን የማይሻው በዚህ ላይ ደግሞ በጣም ነው የሚያፈጥነው ማለት ነው። በጣም ነው የሚጣፍጠው፣ ተበልቶ አይጠገብ። ከዛ ያው ሎሚ ከስር ታደርጉበታል ካላችሁ ነው። ነገር ግን በሎሚ ጭማቂ መስራት ይቻላል። ባላችሁት ነገር ተጣፍጣችሁ ማዘጋጀት ትችላላችሁ ማለት ነው። በዚህ መደራረብ ብቻ ነው የሚጠበቅባችሁ። በጣም ነው የምትወዱት ማለት ነው። ከዛ ያው እንዳልኳችሁ መደራረብ ነው የሚጠበቅባችሁ። ነገር ግን እናንተ በምትፈልጉት መልኩ መስራት ትችላላችሁ ማለት ነው። መጨረሻ ላይም በዚህ መልኩ እንግዲህ ቅመማ ቅመም ያላችሁ ትንሽ ነው፣ ጨው፣ ትንሽ የሎሚ ጭማቂ፣ ዘይት ነው የሚያስፈልጋችሁ፣ በርበሬ እንዳልኳችሁ ባላችሁት ነገር ግን አጣፍጣችሁ ማዘጋጀት ትችላላችሁ። ውሃ ግን አታበዙበት፣ ምክንያቱም ጥቅል ጎመኑ ራሱ ውሃ ይወጣዋል ሲተከተክ። በዚህ መልኩ አድርጋችሁ እሳቱን ቀነስ አድርጋችሁ ከፈላላችሁ በኋላ ማብሰል ነው የምጠበቅባችሁ። እኔ በዚህ መልኩ በስሎልኛል፣ ተበልቶ አይጠገብም። በጣም ነው የምትወዱት። ሁላችሁም በየቤታችሁ እንግዲህ በዚህ ደስ በሚል መልኩ አዘጋጅታችሁ መመገብ ትችላላችሁ። መልካም